የአማራ ፖለቲካ ፈጣን የሆነ ትራንስፎርሜሽን እያካሄደ ነው። የአማራ ብሔረተኝነት በፍጥነት እየተጠናከረ የሄደ በመሆኑ ይሄንን ብሔረተኝነት በጥንቃቄ መምራት ውስጡ ያሉ በጥንቃቄ መምራት እንዲሁም ደግሞ ከውጭ ያለነው በጥንቃቄ ኢንጌጅ ማድረግ አስፈላጊ እንደሆነ ያ ካልሆነ ወደ ከፋ ግጭት ሊገባ እንደሚችል ስወተውት ነበር። እስከ ባህር ዳር በመሄድ እዚህም አዲስ አበባ በነበርኩበት ሁኔታም ብዙ ነገሮችን ስሞክር ነበር። እኔ ብቻ ሳይሆን ሌሎችም ውይይቶች ሲካሄዱ ነበርና በአጠቃላይ አሁን የምናየው ውጥረት ይህንን ብሔረተኝነት ሚስማኔጅ ከማድረግ የመጣ ነው። እንደ ቅድም እንዳልኩ ይህንን በመረዳት አዳማ ላይ፣ ፊንፊኔ ላይ፣ ባህር ዳር ላይ ብዙ ሙከራዎች ተካሂደዋል ለመረዳትና ችግር እንዳይፈጠር፣ ግጭት እንዳይፈጠር ብዙ ሙከራዎች ሲደረጉ ነበሩ። ሆኖም ግን ባለፈው 2 ዓመት ከፍተኛ ስህተቶች ተሰርተዋል። የለውጡ ከሀዲዱ መውጣት፣ የትግራይን ጦርነት ማቀጣጠሉ፣ የትግራይ ጦርነት ደግሞ የፌደራል መንግስቱ የአማራን ክልል የመንግስት ሆነ መንግስታዊ ያልሆኑ የታጠቁ ኃይሎችን ድጋፍ እንዲፈልግ አስገድዶታል። ይህ ሚሊታራይዜሽን ኦፍ ሶሳይቲ የመታጠቅ ብቻ ሳይሆን የአይምሮ ሚሊታራይዜሽን ኦፍ ማይንድ ተፈጥሯል። ይሄንን መረዳት ነበረበት መንግስት። ያንን ስምሪት በሚያደርግበት ወቅት ይሄ ሄቪሊ ሚሊታራይዜሽን ኦፍ ሶሳይቲ መታጠቁን ብቻ አይደለም ማለት የነበረውን ወደ ኋላ ተመልሰህ ስታየው የነበረውን በፌደራል መንግስት ሚዲያዎች ሲቀርብ የነበረው ፕሮፓጋንዳ የማህበረሰቡን ሚሊታራይዝ አድርጎታል። ያ ከተካሄደ በኋላ ደግሞ ጦርነቱ ጋብ ብሎ ከጦርነት ፖለቲካ ወደ ሰላም ፖለቲካ ሲገባ ያን ሚሊታራይዝድ የሆነን አፕሮች እንዴት ነው ወደ ሰላም እናስመጣው የሚለው ላይ ከፍተኛ ጥንቃቄ ያስፈልጋል። አሁን እኔ እንደምረዳው ከማናገራቸው ሰዎች የምንረዳው የፌደራል መንግስትና የትግራይ ክልላዊ መንግስት ውይይት ሲጀምሩ ድርድር ደረጃም ባይገቡ ውይይቶችን የተኩስ አቁም ሌሎች ድርድሮችን ሲጀምሩ ለጦርነቱ ላይ የተጋበዘው የአማራ ልሂቅ የአማራ ወጣት እዚህ ውስጥ አልተጋበዝኩም፣ ቀርቻለሁ፣ ተከድቻለሁ የሚል ስሜት በወጣቱ ብቻ ሳይሆን ከላይ እስከታች በመንግስት ማወቅም ሆነ በሌላውም ያለው ውስጥ እንደገባ በግልጽ ይታያል። ብሔረተኝነት በተለይ ደግሞ ሴንስ ኦፍ ቢትራያል ተከዳሁ ብሎ የሚያስብ ከሆነ ተገልያለሁ ብሎ የሚያስብ መከዳትና መገለል ስሜት ውስጥ ከገባ በጣም አደገኛ ነው እየሆነ የሚሄደው። ስለዚህ በጥንቃቄ መያዝ ያስፈልጋል። ኦፍ ኮርስ በአንድ ሀገር ውስጥ ከመንግስት ውጪ ሌላ የተደራጀ የታጠቀ ኃይል መኖር የለበትም የሚለው አርጊመንት ሁሉም ቦታ ይቀርባል። ግን መጀመሪያውም ራሱ ይሄ ነገር መደረግ አልነበረበትም። ይሄ ከተደረገ በኋላ ደግሞ ትናንትና ህይወቱን እንዲገብር በፈለገው ታስታውሳላችሁ። ሁሉም በያለበት ተነስና ያገኘው መሳሪያ ታጠቅ ሲባል የነበረበትን ወለበሰደን ተነስተህ ወደ ሰላም ስትነግረውና ፍታ ስትለው በተለይ ደግሞ የድርድሩን ይዘት በድርድሩ ውስጥ ተሳታፊ ሳታደርገው በደንብ ሳትገልጽለት በምታደርግበት ሁኔታ አደጋ አለው። ስለዚህ አይ ቲንክ እንደኔ ሾርት ተርም ማሰብ አስፈላጊ አይደለም። በፌደራል መንግስት አቅምና በክልሉ መንግስት አቅም ተረባርቦ ማስፈታት ይቻል ይሆናል። ጠመንጃን ማስፈታት ሊቻል ይሆናል። ትልቁ ችግር የጠመንጃ ጉዳይ አይመስለኝም። አርማመንት አይደለም። ዲስአርም them of weapons. Disarming the mind is the most important. ሚሊታራይዜሽን ኦፍ ማይንድ ተፈጥሯል።
ጦረኝነት ተፈጥሯል። ይሄንን ጦረኝነት አእምሮ መቀየር የሚቻለው በኃይል አይደለም። ይሄን የጦረኝነት አእምሮ መቀየር የሚቻለው ኢንጌጅ በማድረግ ነው። ሰው ማስጠንቀቅ የምፈልገው ሁሌ እንደምለው ያው ብዙዎች ላይ ቀበሉት ይችላሉ። የኢትዮጵያ ፖለቲካ ውስጥ የትግራይ፣ የአማራ፣ የኦሮሞ ልሂቃን ፖለቲካ ኃይሎች ሚና በጣም ትልቅ ነው። ከነኚህ ሶስቱ አንዱን በማግለል የሚካሄድ ማንኛውም ኢኒሺያቲቭ ውጤቱ አደጋ ነው ያለው። አይ ቲንክ አሁን የተፈጸመው ልክ 2018 አካባቢ የተፈጸመ ስህተት ነው። ትዝ ካላችሁ ከኤርትራ ጋር ሁላችንም ሰላም እንፈልግ ነበር። ከኤርትራ ጋር ሰላም እንፈልግ ነበር። 20 ዓመት የነበረው ሁለቱም ሀገሮች የጎዳው ግጭት እንዲረግብና ሁለቱ ሀገሮች ወደ ሰላም ተመልሰው ኢትዮጵያም የባህር በሩን እንድትጠቀም ኤርትራም የኢትዮጵያ ማርኬት እንድትጠቀም ብዙ ምኞት ነበረ። በጣም ደስተኞች ነበር። ያ ሂደት ግን የትግራይ ልሂቃን አላሳተፈንም፣ ያገለለን ነው፣ እንዳውም በእኛ ላይ የሚሸረብ ሴራ ነው ወደ ማለት ነው የገቡት። ይሄ ውጤቱ ወዴት እንደሄደ እናውቃለን። አሁንም ቢሆን ከትግራይ ጋር ሰላም እንዲፈጠር እንፈልጋለን፣ መፈጠር አለበት። ከትግራይ ጋር ሰላም ስንፈጥር ግን ሌላው የሀገራችን ክልል የሀገራችን ማህበረሰብ በዛ ሰላም ሂደት ውስጥ ተቋዳሽ ተሳታፊ ካልሆነ ያ የሰላም ሂደት የሰላም ሂደት ሳይሆን እኔን ለማግለል እኔን ለማጉዳት የሚደረግ አላያንስ ነው ብሎ የሚያስብ ከሆነ አንደኛ ሰላማዊውን ለማደናቀፍ ብዙ ወደ ስፖይለር የሚለወጥበት እድል አለ እና ይሄንን ለመቀየር አማራ ክልል ላይ የሚደረጉ እርምጃዎች በከፍተኛ ጥንቃቄ ከሴኩሪቲ እርምጃዎች የበለጠ የፖለቲካ ስራዎች ያስፈልጋሉ። አንዱ ኢህአዴግና ውጤቶቹ ያቃታቸው ነገር ምንድን ነው? ሁሌም ለፖለቲካዊ ችግር ወታደራዊ ወይም ደግሞ የሴኩሪቲ መልስ ነው የሚፈልጉት። ይሄ ነው ለዚህ ጣጣ ያደረሰን። በኢህአዴግ ዘመን የቄሮ ጥያቄ በጣም ሲምፕል ነበር። ማስተር ፕላኑ ማቆሙ ነበር። ማስተር ፕላኑ ማቆም ላይ ቁጭ ብለው ከመደራደር ይልቅ ወደ መግደል፣ ወደ ማሰር፣ ወደ ማፈን ተሄደ። ውጤቱ የስርዓቱ መለወጥ መገፋት ነበር። አሁንም ቢሆን ፋኖም ላይ ሆነ የአማራ ፖለቲከኞች ላይ የሰላ ትችት ማድረስ ይቻላል። ብዙ የሚከሰሱባቸው ነገሮች ይኖራሉ። ሆኖም ግን የፌደራል መንግስቱ ብቻ ሳይሆን እኛም በተቃዋሚ ወገን ያለ ነው ረጋ ባለ መልኩ በክልሉና በህዝቡ ውስጥ ያለውን አመለካከት ያለውን ፍራቻ መረዳት ያስፈልጋል፣ ማዳመጥ ያስፈልጋል። በማዳመጥ መፍትሄ ይመጣል። በማግለል ሌብል በማድረግ ሌብሊንግ እኛ ላይ ሲደረግ የነበረው ሌብሊንግ ነው አሁን እነሱ ላይ እየተደረገ ያለው። ይሄ ሌብሊንግ አክራሪዎች፣ ጽንፈኞች የሉም ማለት አይደለም። አንድ ከሀገራችን ፖለቲካ ውስጥ ማውጣት ያለበት ነገር ደመስሰዋለሁ፣ አወድመዋለሁ የሚባል ነገር ማውጣት አለበት። አልቲሜትሊ የኦኤልኤም ሆነ የቲፒኤልኤፍም ሆነ የፋኖም ሆነ የሚሊታራይዝ የሆነበት ምክንያቱ ፖለቲካዊ ነው። መንስኤው ፖለቲካዊ ነው። ይህንን ፖለቲካዊ መንስኤ መፍትሄ እስካልፈለግን ድረስ በወታደራዊ እርምጃ ልናስተነፍሰው እንችላለን፣ ለጊዜው ልናፍነው እንችላለን። ግን ስር እየሰደደ ስለሚሄድ ከስር መሰረቱ ለመፍታት ዋናው ጉዳይ ኢንጌጅ ማድረግ፣ የአማራ ልሂቃንን፣ የአማራ ምሁራንን፣ የአማራ አመራርን መቅረብ፣ ማዳመጥ፣ ህዝቡን ማዳመጥ፣ ሀገሪቷ ወደ ሰላም በምትሄድበት ሁኔታ ውስጥ ቀልጣፋ ተሳታፊ እንዲሆኑ ማስቻል የተሻለ አማራጭ ነው ባይ ነኝ። ከሰሞኑ ወይም ትንሽ ቆየ
ስለ ብሔራዊ መግባባት በጣም በተደጋጋሚ ይወራል ሀገራችን ላይ። ብቻኛው ያለን ተስፋ እሱ እንደሆነ የሚናገሩ ብዙ ልሂቃንም አሉ። የእናንተ ፓርቲያችሁ ደግሞ ይሄ ናሽናል ዲያሎጉ ወይም ብሔራዊ መግባባቱ ላይ አንሳተፍም የሚል አቋም ይዟልና ምንድነው እንከኑ? ማትሳተፉበት ምክንያት ምንድነው? አይ ቲንክ ትንሽ የግንዛቤ ችግር አለ። እኛ ለኦፌኮ አንሳተፍም አይደለም ያልነው፣ ቅድመ ሁኔታቸውን ያስቀመጥነው ብሔራዊ መግባባት ወይም ደግሞ ናሽናል ዳያሎግ የኦፌኮ አጀንዳ ነው። ዛሬ ሳይሆን የዛሬ 10 ዓመት 15 ዓመት ፕሮፌሰር መረራ ደጋግሞ ሲል የነበረው የሀገራችን የፖለቲካ ችግር በመጨፍለቅ በመደፍጠጥ በጦር አይፈታም። የሀገራችን ችግር በጦር ለመፍታት መሄድ ሁሌ እሱ የሚለው ከክራይሲስ ወደ ክራይሲስ ወደ ሌላ ክራይሲስ from crisis to crisis into crisis ነው ሁሌ የሚለው። ይሄንን የሚያመጣው ስለዚህ የሚገባን ለሀገሪቷ የሚበጀው ድርድር ነው፣ ንግግር ነው። ብሔራዊ ድርድር እና ንግግር ተካሂዶ ገቨርንመንት ኦፍ ናሽናል ዩኒቲ የጋራ መንግስት መመስረቱ ነው የሚበጀው ሲል መቼም ገና በልዩነታችን ጀምረን ስንሰማው የነበረ ነው። ስለዚህ ሌሎቻችንም በኦፌኮ ውስጥ የነበረው አመራር ሆነ አዲስ የተጨመርነውም የሀገራችን ችግር በጠመንጃ ሳይሆን በውይይት ነው መፈታት ያለበት። በስልጣን ላይ ያለው ኃይል ስልጣኑን ተነገን አድርጎ ከማፈን ከመግደል ከመጨፍለቅ ይልቅ ወደ ድርድር መግባት አለበት። ብሔራዊ ድርድር የሀገራችን ብቸኛው አማራጭ መንገድ ነው ብለን ብዙ ስንገፋ የነበረ ሲሳቅብን ሲሳለቁብን የነበረ ጉዳይ ነው። ስለዚህ ኦፌኮ የብሔራዊ ድርድር ወይም ደግሞ የብሔራዊ መግባባትን አይፈልግም የሚለው የተሳሳተ አመለካከት ነው። እንፈልጋለን፣ አሁንም ቢሆን እንፈልጋለን፣ አሁንም ቢሆን ለሀገራችን የሚጠቅመው እሱ ነው ብለን ነው የምናምነው። ነገር ግን ብሔራዊ መግባባት ሲባል ፕሮሰስ አለው። ብሔራዊ መግባባት በሁለት ደረጃ ነው በአንድ ሀገር ውስጥ ሊካሄድ የሚችለው። አንዱ የፖለቲካ ልዩነቶች ወደ ጦርነት እንዳያመሩ የቅድመ ጦርነት ንግግር የሚባል ፕሪዋር ፕሪቨንቲቭ ሜካኒዝም ነው። የፖለቲካ ልዩነቶች የፖለቲካ ሽኩቻዎች ሀገርን እና የፖለቲካ ኃይሎችን ወደ ጦርነት እንዳያስገቡ በንግግርና በድርድር ለመፍታት የሚደረግ ብሔራዊ መግባባት አንድ አለ። ያ ሳይደረግ እድል አመልጦ ሀገር ወደ ጦርነት ከገባች በኋላ ደግሞ ጦርነት ቆሞ ከጦርነት በኋላ ፖስት ዋር ለጦርነት መንስኤ የሆኑ ጉዳዮችም ሆኑ በጦርነት ውስጥ የተፈጠሩ ክስተቶች ለሌላ ጦርነት እንዳይጋብዙ ከስር መሰረቶች ለመፍታት የሚደረግ ክንውን ነው። ናሽናል ዳያሎግ is either a pre-war preventive mechanism or a post-war reconciliation and reconstruction mechanism። ይሄን መገንዘብ አስፈላጊ ነው። ናሽናል ዳያሎግ ወይም ብሔራዊ መግባባት በጦርነት መካከል ሊካሄድ አይችልም። ሀገራችን በጦርነት መካከል ነች። 2019 2020 መጀመሪያ አካባቢ ላይ ቢሆን 2019 ላይ ወይም ደግሞ 2018 ጥሩ ጊዜ የነበረው ለውጡ እንደመጣ የመጀመሪያ ወራት ውስጥ መጀመር ነበረበት። ያ አመልጧል። አሁን ጦርነት ውስጥ ያለ ነው። ብሔራዊ መግባባት ደግሞ ብሔራዊ መግባባት ሲባል የመጀመሪያው ክራይቴሪያ ሁሉን ያሳተፈ መሆን አለበት። በተለይ ደግሞ ጦርነት ከተገባ በተለይ ፖስት ዋር ራሱ ከሆነ በተለይ ደግሞ ጦርነት ከተገባ ከሁሉም የበለጠ በብሔራዊ መግባባት ውስጥ መግባትና መሳተፍ ቅድሚያ ሊሰጣቸው የሚገባ በጦር ውስጥ የተሳተፉ ቡድኖች ናቸው። ጦርነት እየተካሄደ ግን እነዚህም በጦር የተሳተፉ ቡድኖች ማስተሳተፍ አይቻልም። ሊጋሊም ሆነ ሴኩሪቲ ዋይዝ ማሳተፍ አይቻልም። ይህ ስለሆነ ዋናውኛ ቅድመ ሁኔታ ያስቀመጥነው ብሔራዊ መግባባት ጥሩ ነው። መንግስት ለረጅም ጊዜ አልሰማ ብሎ አሁን የብሔራዊ መግባባት ማለቱ ጥሩ ነው፣ ደስ ብሎናል። ነገር ግን ይሄን ነገር በአግባቡ እንስራው። ይህ ስለሆነ ጦርነት ይቆም። ጦርነት ሙሉ በሙሉ ጦረኞቹ ሙሉ በሙሉ ይታረቁ አይደለም እያልን ያለ ነው። ብሔራዊ መግባባቱ ላይ ሊታረቁ ይችላሉ። ነገር ግን አክቲቭ ፋይቲንግ እንዲቆም ማድረግ በሰሜንም በትግራይ ድንበርም በቤኒሻንጉልም በኦሮሚያም በተለያየ አካባቢ ያሉ
እየተደረገ ያለው ጦርነት መጀመሪያ መቆም አለበት። ያ ከቆመ በኋላ ሊጋልና ቴክኒካል ሃርድልሶች ይነሳሉ። ለምሳሌ በሽብር የተፈረጁ ድርጅቶች ከሽብር እንዲነሱ ማድረግ ያስፈልጋል። ይሄ ሁሉ ከተደረገ በኋላ እነዚህ ድርጅቶች ልክ እንደ ማንኛውም ፖለቲካ ድርጅት ወደ ጠረጴዛ ዙሪያ መጥተው ሙሉ የሆነ ድርድር ንግግር ማድረግ ይቻላል። አንድ ቤተሰብ ውስጥ ችግር ካለ 12 ልጆች ካሉ ሁለቱ ውጪ ከአባትየው ጋር የተጣጠዙ የቀሩ 9 10 እዚህ ቁጭ ብለው ቢወያዩ ዋጋ ቢስ ነው። ስለዚህ ነምበር 1 ለህዝባችን እንዲረዳ የምፈልገው ጦርነት እየተካሄደ ብሔራዊ መግባባት ማካሄድ አይቻልም። ይሄ ወሳኝ ነው። ጦርነቱ መቆም አለበት። ጦርነቱ ከቆመ እድል ይኖረዋል። ሌላው ፕሪኮንዲሽን አመራሮቻችን የኦፌኮ አመራርም ሆነ ከአመራር እስከ አባል አሉ መሳተፍ ያለባቸው። ከሁሉም በላይ ደግሞ የኦነግ አመራር ከሊቀመንበሩ በስተቀር እስር ቤት ነው ያሉት። በዚህ ብሔራዊ መግባባት ውስጥ መሳተፋቸው ወሳኝ ከሆነ ውስጥ ኦነግ አንዱ ነው። እነዚህን እስረኞች መፍታት እና እኛ እንደተፈታ ነው ተስፋ ነበረ። እኛን ሲለቁ ሁሉንም ለቀው ወደዚህ ይገባሉ የሚል ግምት ነበር። እስካሁን አልተፈቱም። ፍርድ ቤት እንኳን ነጻ ብሏቸው አልተፈቱም። እነሱን መፍታት አስፈላጊ ነው። ሶስተኛው ብሔራዊ መግባባት ለመፍጠር የሚያደራድረው የሚያወያየው አካል በግጭት ውስጥ ነው የተሳተፉት፣ በአገሪቷ ፖለቲካ ውስጥ በተለያየ ጎራ የተሰለፉት የሚያምኑበት የተስማሙበት መሆን አለበት። ስለዚህ ኮሚሽኑ ሲቋቋም ማሳተፍ ነበረባቸው። ኢህአዴጋውያን ግን አንድ ያልተላቀቃቸው ችግር አለ። በጣም ሲምፕል የሆነ ነገር ላይ ሁሉ ኮንትሮል ፍሪክ የመሆን ነገር አለባቸው። ፓርቲዎችን ያለማሳተፍ፣ የተለያዩ አካላትን ያለማወያየትና ኮንሰንት ያለማግኘት ሁኔታ አለና አሁን ኮሚሽን ሲያቋቁሙ ህጉንም ሲያረቁት ሆነ ኮሚሽኖች ሲያቋቁሙ አካታች ብሔራዊ መግባባት ከጅምሩ ነው መስተካከል ያለበት። ከጅምሩ አካታች ከሆነ ፕሮሰሱም ከዛ በኋላ አካታች ይሆናል። ውጤቱም ሁሉም ሊያስተማምን ሊሆን ይችላል። ከጅምሩ ግን ፕሮሰሱ ወደ አንድ ያደላ ወይም ደግሞ ወደ አንድ አድልቷል ተብሎ ከታሰበ ችግር ይፈጥራል። እንግዲህ እነዚህ 3 ኮንዲሽኖች ናቸው። ከሁሉም በላይ ግን የጦርነቱ ጉዳይ ካቆምን የኮሚሽንና የህጉን ጉዳይ ተመልሶ መደራደር መነጋገር የሚቻል ይመስለኛል። ጦርነቱ እየተካሄደ ግን ኦፌኮ መሳተፍ አይፈልግም፣ አይጠቅምም፣ የችግሩ አካል ነው የምንሆነው። ብሔራዊ መግባባት ሲባል ሲልቨር ቡሌት ይሉታል ፈረንጆች። አንድ እድል ነው ያለ። አንድ ሲልቨር ቡሌት ማለት አንድ ጥይት ካለ አንሷን ከተኮስክ ምንም የለም። ብሔራዊ መግባባት አንድ ሀገር አንዴ ብቻ ነው ተደረገ ሲል ሁለት ያችል ያ አንዱ የብሔራዊ መግባባት ኢኒሺዬቲቭ ከተበላሸ ይበላሻል፣ ሁሉም ነገር ይጠፋል። ደግመህ ልታደርገው አትችልም። ወደ ኋላ ተመለስ ብለን እንየው። 2 የተቋቋሙ ኮሚሽነሮች ነበሩ፣ የማንነት ኮሚሽን እና የእርቀ ሰላም ኮሚሽን። እነዛ ነገሮች ሲመጡ ከደቡብ አፍሪካ ሰክሰስፉል ከሆነ የደቡብ አፍሪካ ሽግግር በመማር ነው። ሁሉም የሀገራችን ህዝብ በጣም ደስተኛ ነበር። ፋይናሊ የሀገራችን ሊቃን የሀገራችን ሰዎች እርቀ ሰላም ፈጥረው ወደፊት ይሄዳሉ የሚል እንዲሁም ደግሞ በየቦታው የሚነሱ የማንነትና የድንበር ጉዳዮች በጦርነት ሳይሆን በድርድር ይፈታሉ ከሚል አንፃር በጣም ትልቅ ተስፋ ነበር። እነኛ ኮሚሽኖች ሚስዩዝ ከመደረጋቸው የተነሳ ዛሬ ስለ እርቀ ሰላም መስማት ይፈልግ ሰው የለም። ህዝቡ ብቻ አይደለም፣ ሌላውም ራሱ መስማት ስላልፈለገ ወደ መፍረስ ሄዱ ማለት ነው። ስለዚህ አሁን የሚመጣው የብሔራዊ መግባባት ኮሚሽንም አሰራሩ ላይ ስህተቶች አሉ። ከዛ የበለጠ ግን ጦርነቱ ሳይቆም ወደ ብሔራዊ መግባባት እንገባለን ማለት የዚህ ኮሚሽን እጣ ፈንታም የነኛው ኮሚሽን እንዲሆን ነው የሚያደርገው። ስለዚህ የሀገራችን አመራሮችም ኮሚሽኑንም ልጠይቅ የምፈልገው ይሄ ወደ መጨረሻ ላይ እያገኘን ያለው እድል ነው። ይሄን እድል በአግባቡ እንጠቀመው። ካለፉት 50-60 ዓመት ሳይሆን ካለፈው 4 ዓመት ካታስትሮፊክ ከሆኑ ስህተቶች እንማር። ባለፉት 4 ዓመታት ባለፉት አንዳንድ ሪፖርቶች እንደሚያዩት ባለፈው ጦርነት ወደ 500,000 ሰው ሞቷል።
ባለፉት 4 ዓመታት እንግዲህ ምን ያህል እንደሞተ መገመት ይቻላል። የሰው መሞት ብቻ ሳይሆን የሀገራችን ኢኮኖሚ እየደቀቀ ሄዷል። በዓለም ላይ አይሶሌትድ ሆናል። ሪጂናሊ በዚህ አህጉርና በዚህ አካባቢ አንከር ስቴት ስታቢላይዚንግ ስቴት ስትባል የነበረው ሀገር የችግሮች መንስኤ ወደ መሆን ሄዳለች። ይህንን በመረዳት ቅድም እንዳልኩ በአፋፍ ላይ የተንጠለጠለውን አውቶቡስ ወደ ኋላ መመለስ ከፈለግን ችኮላው ይቅር። ከሁሉም የበለጠ የዚች ሀገር አመራር ፎከስ ማድረግ ያለበት ጦርነቱን ማቆም ነው። ጦርነቱን ካላቆምን ብሔራዊ መግባባት አይኖርም። ጦርነቱን ካላቆምን እየወደቀ ያለ ኢኮኖሚውን መመለስ አንችልም። ስለዚህ ጦርነቱ ከቆመ ኦፌኮም ሆኑ ሁሉም ድርጅቶች ለመሳተፍ ዝግጁ እንደሆኑ ምንም ጥርጣሬ የለኝም። ጦርነቱ ካልቆመ ግን ዛሬኛ ብንገባ ውጤት የለውም። ለምሳሌ ኦሮሚያ ውስጥ ያለ ህዝብ ለብሔራዊ መግባባት ከፍተኛ ድጋፍ አለው። የሚደግፈው ግን ኦሮሚያ ውስጥ ያለው የህዝብ እርስ በርስ ጦርነት እንዲቆም ነው። የእርስ በርስ ጦርነቱ እንዲቆም ነው። የእርስ በርስ ጦርነቱ በመንግስትና በኦሮሞ ሊበሬሽን አርሚ መካከል ነው እየተካሄደ ያለው። እነዚህ ሁለቱ የማይሳተፉበት ብሔራዊ መግባባት ኦሮሚያ ውስጥ መግባባትን አያመጣም። ኦሮሚያ ውስጥ ያለውን ግጭት ሊያስወግድ ሊፈታ አይችልም። ያ ብቻም አይደለም። ህወሓትም ሆኖ ቤኒሻንጉል ሌሎቹም ያሉበት ግጭትም እነዚህ ካልተሳተፉ ሊቀር አይችልም። ዋና ተፋላሚዎችን ዋና ተዋጊዎችን ያገለለ ብሔራዊ መግባባት ጦርነት አስቆም። ጦርነት ካላስቆመ ደግሞ ምን ዋጋ አለው? እኛ ለምሳሌ እንደ ኦፌኮ እዚህ መግባባቱ ብንገባ ለመንግስት አሳማሪ ማድረግ ካልሆነ በስተቀር ኦሮሚያ ውስጥ ያለውን ግጭት መፍታት አንችልም። የኦሮሚያ ውስጥ ያለውን ግጭት ለመፍታት ከተፈለገ ከኦኤልኤ ጋር መደራደርና ተኩስ ማቆም አለባቸው። ስለዚህ ጦርነት ማቆም ማለት ሲስፋየር በሚለው ማለት ነው እንጂ ከዛ በኋላ ሁለቱም ውጊያ ላይ ያሉት አካላቶች የየራሳቸው ፍላጎትና ዲማንዶች ይኖራቸዋል አይደል? ለምሳሌ ትጥቅ ፈተው ነው ወደ ናሽናል ዲያሎግ የሚገባው። ጦርነት ማቆም የሚለው ትንሽ ክሊር ለማድረግ አሁን ለምሳሌ ሰሜን ላይ እንደቆመው አይነት በሲስፋየር ማለት ነው ወይስ አንዱ አካል ትጥቅ መፍታት አለበት? የትኛው ሲስፋየር ነው? አንዱ አካል ፈቶ ሌላው ታጥቆ የሚደረግ ድርድር ሊኖር አይችልም፣ ውጤትም አይኖረውም። እንደዛ ብንልም ወደ ተግባራዊ ሊሆን አይችልም። ስለዚህ በሁሉም አካባቢ ያሉት ኃይሎች መንግስት ከሁሉም ጋር መደራደር አለበት። ተደራድሮ አት ሚኒመም የሲስፋየር የተኩስ አቁም ስምምነት ከዛ ደግሞ በአካባቢ የተጎዳ ላለው ማህበረሰብ የሰብአዊ እርዳታ እንዲደርስ ማድረግ አስፈላጊ ነው። እነዚህ እንግዲህ በሁለት መልኩ ማድረግ ይቻላል። የተለያዩ ሜካኒዝሞች አሉ። ፓራላል በሆነ መልኩ አሁን እንደሚደረገው አደገኛ ነው። ከአንዱ ቡድን ጋር እየተዳደርክ ሌላውን ቡድን ወደ ኋላ ተዋለው ካልክ ስህተት ነው። ምክንያቱም ወደ ኋላ የተቀረው ኃይል ወደ ስፖይለር ነው የሚለወጠው። ውሃ ቅዳ ውሃ መልስ ነው የሚሆነው። ስለዚህ የትልቁ መሆን ያለበት ከሁሉም ከታጠቁ ኃይሎች ጋር እነኚህ የታጠቁ ኃይሎች የተለያየ ዲማንድ አላቸው። አት ሚኒመም ኦቨርናይት በሁሉም የፖለቲካ ልዩነቶቻቸው ላይ ይስማማሉ ማለት አይደለም። የብሔራዊ መግባባት አንዳንዶቹ የነሱ ፖለቲካ ልዩነቶች በብሔራዊ መግባባት መድረክ ላይ ሊፈቱ የሚችሉ ናቸው። አንዳንዱ ስፔሲፊክ የሆኑ ለዛ ቡድን ስፔሲፊክ የሆኑ ጥያቄዎች ሊኖሩ ይችላሉ። እነሱ ዋን ኦን ዋን ከመንግስት ጋር በሚደረግ ድርድር ሊፈቱ ይችላሉ። ያም ሆነ ይህ ጦርነት ማቆም፣ ተኩስ አቁም ላይ መድረስ ቤር ሚኒመም ነው ለብሔራዊ መግባባት። ጦርነት ሳይቆም ግን የሚደረግ ብሔራዊ መግባባት በተመሳሳይ አመለካከት ባላቸው ኢንፋክት ሌሎቹን ያመለካከት አንድ ባይሆኑ ራሱ እኛ በሰላማዊ ትግል ውስጥ ያለን ፖለቲካ ድርጅቶችና መንግስት ለመደራደር ራሱ ምንም ዋጋ የለውም። እየተቃጠለ ባለቤት ውስጥ ቆንጆ ጠረጴዛ አስቀምጦ መፎጋገር ካልሆነ በስተቀር አገሪቱ የገባችበትን ችግር እንዳውም እያባሰ ነው የሚሄደው። ስለዚህ እኛ እንደ ድርጅት የዚህ ሀገር መፍትሄ አካል መሆን እንፈልጋለን። የብሔራዊ ድርድሩ አካል መሆን እንፈልጋለን። ነገር ግን የብሔራዊ ውይይቱ አካል በመሆን መጠቀሚያ መሆን አንፈልግም። ልንጠቅም እንፈልጋለን፣ መጠቀሚያ ግን መሆን አንፈልግም። መጠቀሚያ በመሆን ደግሞ
የሀገሪቷን ችግር ወደ ባሰ ሁኔታ ወደሚገፋ ሚና ውስጥ መሳተፍ አንፈልግም። ስለዚህ ተኩስ አቁም እስኪደረግና እየተፋለሙ ያሉ ኃይሎች ወደ ጠረጴዛ ዙሪያ እስኪመጡ ድረስ በብሔራዊ መግባባት ጉዳይ ላይ መሳተፍ አንችልም። አንተም በመልሶች መሀል አንድ ሁለት ጊዜ የኢኮኖሚውን ጉዳይ አንስተዋል። እስቲ እሱ ላይ ትንሽ ትኩረት ሰጥተን እናወራበት። የኑሮ ውድነቱ አይተን የማናውቀው ደረጃ ደርሷል። ሰዎች በጣም ያማርራሉ። ኦፌኮም አንድ ሁለት የመግለጫ አውጥቷል በኑሮ ውድነቱ ጉዳይ ላይና እስቲ ምን ትላለህ? ያለንበት ኢኮኖሚና የኑሮ ውድነቱ ላይ ምንድነው ሪፍሌክሽን? እንግዲህ የኢኮኖሚ ቀውሱ መንስኤ ፖለቲካዊ ቀውስ ነው። የኢኮኖሚ ቀውሱ ዛሬ ዓመት የጀመረ አይደለም። ወደ ኋላ መሄድ መቻል አለብን። ቢያንስ ከ2014 ጀምሮ የኦሮሞ ፕሮቴስት ከጀመረበት ጊዜ ጀምሮ አገሪቷ ወደ ፖለቲካ ቀውስ ውስጥ ነው የገባችው። ይሄ ፖለቲካ ቀውስ ደግሞ ኢኮኖሚውን እየጎዳን የመጣው የፖለቲካ የዚያ ጊዜ ሲካሄድ የነበረው ፕሮቴስት ወይም ደግሞ ተቃውሞ ኢንስታቢሊቲ አለመረጋጋትን መፍጠሩ ያ አለመረጋጋት የፎሬን ዳይሬክት ኢንቨስትመንት የውጭ ኢንቨስትመንት እንዲቀንስ አድርጓል። የሀገር ውስጥ ምርት እንዲቀንስ አድርጓል። የሀገር ውስጥም ሆነ የውጭ ንግድ እንዲቀንስ አድርጓል። ኬርፉሊ ኢኮኖሚውን ካየ ነው ከ2014 ጀምሮ ስቲዲ ዲክላይን ውስጥ ነው የገባው። ይሄ ሁኔታ ባለፉት ዓመታት ደግሞ የተባባሰ ነው የመጣው። 2018 ላይ የፖለቲካ መግባባትና ስፓይክ ታያለ ኢኮኖሚ ላይ 2018 አካባቢ በተወሰነ ደረጃ ግን 2018 ላይ የፖለቲካ ሽግሩን በአስተማማኝ በሆነ መልኩ አለመምራታችን የፖለቲካ ቀውሱን እያባባሰ መሄዱ የኢኮኖሚ ቀውሱን እያባባሰው ሄዷል። ፋይናሊ የፖለቲካ ቀውሱ ወደ ጦርነት ማምራቱ ደግሞ ወደ ከፍተኛ አደጋ ውስጥ አምጥቷል። ባለፉት ዓመታት የጦርነቱ ለልማት መዋል የነበረበት በቢሊዮን የሚቆጠር ገንዘብ ለጦር መግቢያ ውሏል። በከፍተኛ መዋለ ንዋይ የተገነቡ የህዝብ ኢንፍራስትራክቸሮች በትግራይ፣ በአማራ፣ በአፋር፣ በኦሮሚያ፣ በቤኒሻንጉል ወድመዋል። የሀገሪቷ ጦርነት በተለይ በኢንተርናሽናል ሚዲያ ከፍተኛ ከቨሬጅ ማግኘቱ የኢንቨስትመንት ፍሰትን ከፍተኛ ደረጃ ማውረዱ ብቻ ሳይሆን የካፒታል ፍላይት የገንዘብ ከሀገር እንዲሸሽ ማነው ሀገር የሚያሸሸው? ኢንቨስተሮች ገንዘባቸውን እንዲያስወጡ ኢቭን የሀገራችን ባለሀብቶችም ሪስኩ በጣም ሀይ ከመሆኑ የተነሳ ገንዘብ ወደ ውጭ እንዲያሸሹ አድርጓል። ይሄ በኢኮኖሚው ላይ ከፍተኛ ጫና ፈጥሯል። ከዚሁም ጋር ተያይዞ በጦርነቱ ተያይዞ በኦሮሚያ፣ በአፋር፣ በአማራ፣ በትግራይ ላለፉት 2 ዓመታት ገበሬው በጣም ብዙ የሆነ ገበሬ አላረሰም ወይ ካረሰም ደግሞ ምርቱን አልሰበሰበም። ይሄ የዶሜስቲክ ፕሮዳክሽን በጣም እንዲቀንስ አድርጓል። በተለይ በአግሪካልቸር ላይ ከፍተኛ ተጽዕኖ ፈጥሯል። የግጭቱ የሀገር ውስጥ ንግድንም ምክንያቱም ጦርነት በጣም ስለነበረ በተለይ በሰሜኑ ሀገሩ ክፍልና በኦሮሚያ የሀገር ውስጥ ንግድ በከፍተኛ ደረጃ እንዲቀንስ ሆኗል። በነገራችን ላይ እንደ ወለጋ ባሉ ዞኖች ውስጥ ነጋዴ በዛ አካባቢ የለም ማለት በሚቻልበት ደረጃ ላይ ተደርሷል። ነጋዴው በሚደረገው ጦርነት በመገፋት አብዛኛው ሸሽቶ እዚህ ገብቷል። ስለዚህ የንግድ በጣም መቀዛቀዙ አንዱ ምክንያት ይሄ ነው። ነገሮችን ደግሞ የባሰ ያባባሰው በጦርነቱ የተነሳ ብዙ ማዕቀቦች መጥተዋል። አንዳንዴ በምዕራቡ ላይ ስናላገጥና ምዕራቡን ስንረግም መጠንቀቅ ያለብን ነገር ምን ያህል በምዕራቡ ላይ ዲፔንደንት እንደሆን መረዳት አስፈላጊ ነው። በእርዳታ መልክ፣ በብድር መልክ፣ በዳይሬክት ድጋፍ መልክ የሀገራችን በጀት የሀገራችን እንቅስቃሴ በምዕራቡ ዓለም ነው የሚደገፈው ወይ በምዕራብ ሀገራት ወይ በምዕራብ ተቋማት ነው። ይሄ ባለፈው ዓመታት በቀጥታ በግልጽ ማዕቀብ ብቻም ሳይሆን በተለያዩ መንገዶች ወደ ሀገራችን የሚገባው ገንዘብ በጣም በከፍተኛ ደረጃ ቀንሷል እና ኢኮኖሚው
ከፕራይመሪሊ ፖለቲካ ሚስማኔጅመንት ጋር በተያያዘ የሀገር ውስጥ ንግድ እንዲቀንስ፣ የሀገር ውስጥ ፕሮዳክሽን እንዲቀንስ፣ የሀብት እንዲባክን፣ ለልማት መዋል የነበረበት ገንዘብ ለጦር